ተወሰነ ሰዓት እንሰጣለን እንድትከታተሉ ጥሪ እናደርጋለን። ተስፋም እናደርጋለን በትምህርቱ በጣም ትልቅ ነገር እንደምትጨብጡበት። ለምሳሌ ቅዱስ ጊዮርጊስ 50 አለቃ ነው፣ የታወቀ 50 አለቃ ነው። ለእምነቱ ቀናኢ ነበር። እንደኛ ትምህርት ግን እግዚአብሔር አይዳሰስም፣ አይጨበጥም፣ አይታይም። ለሙሴ እንኳን መታየት አልቻለም። ሙሴ ፊትህን ከልልልን ያሉት አላወቀም። ሙሴ 40 ቀን 40 ሌሊት ጾሞ ጸልዮ ሲመለስ ሙሴ ጸልዮ ሲመለስ አንጸባረቀ ፊትህ። አይናችን ወጋን ብለው ወደ ታች ተደበቁ ይላል። ምኑ ናቸው አለ ሙሴ። ፊትህ ያንጸባርቃል አሉት። የእግዚአብሔርን ኃያልነት ሙሴ አሰበ። እኔ ያላየሁት እግዚአብሔር በእኔ ላይ ስራውን ሰርቷል ማለት ነው። ምንድነው የሚታያቸው አለ። በጣም እጅግ አይን ውስጥ የሚገባ ማየት የማይቻል ነጸብራቅ ብርሃን ይታየናል አሉት። ተመልከቱ፣ እግዚአብሔርን ማየት አይቻልም። ካየው ትሞታለህ። እግዚአብሔርን ያዩ የሉም። እግዚአብሔርን የዳሰሱ የጨበጡ የሉም። እንደ ዘመኑ ፓስተሮች፣ እንደ ዘመኑ እዩ ጭፋዎች ከእግዚአብሔር ጋር ደብዳቤ ተጻጻፍን የሚሉ ምድሪቱን ሞልተዋታል። እግዚአብሔር አለ፣ ስፒሪት ነው። እስካሁን ያለው የኦርቶዶክሳዊ፣ የካቶሊካዊ፣ ሌሎችም የጴንጤኒዝም፣ ፍቅርሲዝም ትምህርቶች በሙሉ እግዚአብሔርን አላወቁትም። እግዚአብሔር መንፈስ ነው። ስላሴ ብለህ የነሱ ቅራጠን አይዳሰስም፣ አይጨበትም፣ አታየውም፣ አያናግርህም። የሚያናግራቸው የተለዩ ሰዎችን። ስለዚህ ዋናው ትክክለኛ ኦርቶዶክስ እኔ የምሰብከው ነው። ግብፅ አታላ ለአባይ ለሪሶርሳችን ስትል ከዛሬ ጀምሮ ትክክለኛው የኦርቶዶክስ ትምህርት ይሰበካል። እኛን መጽሐፍ ቅዱስ አሸክመው እነሱ ኒኩሌር ተሸክመዋል። እኛን መጽሐፍ ቅዱስ አሸክመው እነሱ አይፎን ይሰራሉ። እኛን መጽሐፍ ቅዱስ አሸክመው እነሱ በሜካናይዝ ያርሳሉ። እኛን መጽሐፍ ቅዱስ አሸክመው እነሱ ወይን ከፍተው ይጠጣሉ። እኛን መጽሐፍ ቅዱስ አሸክመው እነሱ ኤሌክትሪክ መኪና ይነዳሉ። ስለዚህ ኦርቶዶክስ ማለት ፍልስፍና ነች። ኦርቶዶክስ ማለት አገር ነች። ኦርቶዶክስ ማለት ሰፊ ነች። ኦርቶዶክስ ማለት በጣም ጥልቅ እምነት ያለባት ሃይማኖት ነች። ስለዚህ ሙስሊሞችም ፕሮቴስታንቶችም ወደ ኦርቶዶክስ ብትጠቃለሉና አንድ ሃይማኖት አድርገ ነው ጥሩ ጳጳስ መንፈስ ቅዱስ ጥሩ ጳጳስ ሹመን። እንግዲህ ይገርማል እኮ ሲኖዶሱ ምን ይላል? ሲኖዶሱ ምን ይላል መሰላችሁ? ሲኖዶሱ የሲኖዶስ ሕግ ፍትሐ ነገሥት ምን ይላል? ጳጳስ ሳይሞት ጳጳስ አይሾም ይላል። እንዴት ጳውሎስ ተሾመ? እንዴት ማትያስ ተሾመ? እንዴት እኛ የአማራ ጳጳስ እንዴት ተባረሩ? ሶስት የገባው ፓስተር ነው የሚለው ታምራት ላይ ነው ተናግሯል። በኃይል ነው ያስወጣቸው ነው የራሴ ብሏል። በመኪና አፍኜ ነው ያስወጣቸው ብሏል። ትበዛለህ፣ አናምንበትም። ነፍስህ በኢየሱስ ቀኝ እጅ ተቀምጣለች፣ አናምንበት። ጊዮርጊስ ተነስቶ በፈረሱ ይዋጋል፣ አናምንበት። ታቦት ተነስቶ ይዋጋል፣ አናምንበት። ግን ለታቦት እንሰግዳለን። ለማትያስ ላከው ለቴዎፍሎስ ለአቡነ ቴዎፍሎስ ለባረኩት ታቦት ነው። እኛ ለቅዱስ ጴጥሮስ ለአቡነ ጴጥሮስ ነጭን ገዝተው በመትረጌስ ለተረሸኑ እሳቸው ለባረኩት ታቦት ግን እንድንበረከካለን። ለምን ለታቦት እንሰግዳለን? ታቦት ጣዖት ነው የሚሉ አሉ። ስህተት ነው። ማንኛውም ለስሜ ይንበርከክ ይላል መጽሐፍ ቅዱስ። ለስሜ ይንበርከክ ይላል። ማንኛውም ፍጡር ለስሜ ይንበርከክ ይላል። እስትንፋስ ሁሉ እግዚአብሔርን ያመሰግናሉ ይላል። ስለዚህ እኛ የምንሰግደው ታቦት ለድሮው መንፈሳዊ ሰዎች ለባረኩት፣ በተለይ ገጠር ላሉ ቤተክርስቲያን ውስጥ ለተቀመጡ ነው የምንሰግደው። ለምን እንሰግዳለን? ጴንጤዎች ተሳስታችኋል። በራዕየ ዮሐንስ ላይ የሰማይ በሮች ተከፈቱ፣ የቃል ኪዳኑ ታቦት በሰማይ ታየ ይላል። ስለዚህ ታቦት በምድርም አለ፣ ታቦት በሰማይ አለ። ታቦት ምንድን ነው?
ጽላት ምንድነው? 10ቱ ትእዛዛት የተጻፈበት ነው። ምን የሚል ስም አለው? የኃያሉ እግዚአብሔር አልፋና ኦሜጋ እኔ እግዚአብሔር ነኝ የሚለው ለሱ ለኢየሱስ ድንቅ ስም፣ ለኢየሱስ ተአምረኛ ስም ለታቦት እንሰግዳለን። ለጻድቃን ሰማዕታትስ እንሰግዳለን። ያምልኮ ሳይሆን ለነ ማርያም ለነ ገብርኤል ለአምልኮ ሳይሆን ለማክበር የጸጋ ስግደት ካንገታችን እንሰግዳለን። የልብ ስግደት የሚሰገደው ለአንዱ እግዚአብሔር ብቻ ነው። እሱም ለኢየሱስ ክርስቶስ አልፋና ኦሜጋ ወይም ሥላሴ ለምንለው አካል ነው። ሰው ትንሹ እግዚአብሔር እናስረዳለን። ሰው እንዴት ትንሹ እግዚአብሔር ሆነ? እኔ ትንሹ እግዚአብሔር ነኝ። በዘፍጥረት ላይ እንዳነበብነው እግዚአብሔር በአምሳያችን ሰውን እንፍጠር አሉ ይላል። ሥላሴ ሶስት መሆኑን አንደኛ ይጠይቃል ያጠይቃል። እንፍጠር አሉ ካለ ፕሉራል ነው። there is something አብ ወልድ መንፈስ ቅዱስ ናቸው ማለት ነው። በእነሱ አምሳልኛ ከተፈጠር እኛ እንሞታለን። የዚህ ሁሉ መሬት የዚህ ሁሉ ምድር ገዢ አድርጎ እግዚአብሔር ፈጥሮናል። የምድርን በረከቶች ሁሉ ሙሉ ብሏት ይላል። እኛ ደግሞ የሰባተኛው ሰማይ ላውንጅ ለመያዝ ይሄንን እናስቀረዋለን። ይሄ ለድሃ የ30 ደቂቃ ፍታት፣ ለሀብታም የ3 ቀን ፍታት ደግሞ እናቆማለን። ስለዚህ ሰው ትንሹ እግዚአብሔር ነው ስንል ምን ማለት ነው? ሰው በእግዚአብሔር አምሳል ከተፈጠረ እግዚአብሔር እኛን ነው የሚመስል፣ ግን መንፈስ ነው። ምን ይመስላል? ዮሐንስ 1 ቃል ሥጋ ሆነ ይላል። ቃልም ሰው ሆነ፣ ሰውም ራሱ ኢየሱስ እግዚአብሔር ነው ይላል። ያ ማለት የምናገረው ይሄ የምትሰሙት ቃል ይባላል። የማስበው አንጎል አብ ነው። የምንተነፍሰው አየር መንፈስ ቅዱስ ነው። ያለ አየር የሰው ልጅ አይቀጥልም። ያለ አንጎል እጄና መስቀሉ ይዞ አይንቀሳቀስም፣ አላወራም። ያለ ቃልም የማስበው ነገር አይወጣም። ስለዚህ ኢየሱስ ቃል ነው። አብ ማስተር ማይንዱ አንጎል ነው። መንፈስ ቅዱስ የምንስበው ኦክሲጅን ነው። ስለዚህ ሰው ትንሹ እግዚአብሔር ነው የምንለው ለዚህ ነው። የኛ እምነት እንግዲህ ቸርች ልናቋቁም እንችላለን፣ አናውቅ ልናቋቁም እንችላለን። ሰው ወደ ጴንጤ እየዘለለ ስለሄደ ትክክለኛውን የድሮዋን ኦርቶዶክስ እንሰብካለን። አሁን ያሉትን ገዳማት ስልጣን ስንይዝ እንወርሳቸዋለን፣ ለልማት እናውላቸዋለን። ስለዚህ በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል እና ወደ ዋናው ፖለቲካ እንሄዳለን። ስድብ የለም። ሰውን በሰውነቱ አንነካውም። ብሔርን በብሔሩ እናከብራለን። ከዚህ በኋላ ሌሎች የሚያጨማልቁትን እምነት እኛው ይዘን እየመጣን ለማስተማር ተገደናል። ፖለቲካው ብቻ ስላልሰራ ሃይማኖት ላይ ስለቸከለ ህዝቡ የኢየሩሳሌም መስቀል ይኸው ይዘን መጠነ። ምንም ልናረጋ አንችልም። እንግዲህ አማራጭ የለንም እና በመስቀል የሚያምን ህዝብ ስለሆነ በባይብል እሱን እየያዝን እንገባለን። ይኸው አሁን እኮ ራሱ 500 ሰው መጥቷል። ምክንያቱም ሞጣ መንፈሳዊ ነው ብሎ ስላሰበ ደግሞ ነኝ። አንዷ መዝሙር ሞቅ ሞቅ አድርገን ወደ ዋናው ፕሮግራም አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላኬ ዘር በላይዋ ተገልጦ በግልጥ የታየባት የያዕቆብ